ኢትዮጵያ ያጸፋ ምላሽ ሰጥታለች። ከ10 በላይ መድፍ ኢትዮጵያ ላይ የተኮሰው የሻቢያ ጦር በመከላከያ ምላሹን አግኝቷል። የኢትዮጵያ ጦር ወደ አሰብና ባህታ አካባቢዎች ሮኬቶችን በመተኮስ ምላሽ እየሰጠ መሆኑን ከሰመራ ካምፕ የተገኘ መረጃ ይጠቅሳል። ሌሊቱን የኢትዮጵያ ጦር አውሮፕላኖችና ጀቶችም በኤርትራ ሰማይ ላይ ታይተዋል። የከባድ መሳሪያ ጥይት ድምጽ ሌሊቱን የቀጠለ ሲሆን የድሮን ድምጾችም ተሰምተዋል። ይህን ተከትሎ ሌሊቱን የቀይ ባህር አፋር ታጣቂዎችና ብርጌድ ናምዶ የተባሉ የሻቢያ ተቃዋሚዎች መነሻቸውን ከኢትዮጵያ አርገው ወደ ኤርትራ ዘልቀው መግባታቸው ተነግሯል። ሻቢያ በቡሬ ግንባር በኩል አዳዲስ ምሽጎችን እየቆፈረ ስለመሆኑ የሳተላይት ምስሎች ወጥተዋል። ይህንንም በመረጃችን ነግራቸዋለን። ብርጌድ ናምዶም ዋና ጽፈት ቤቱን ወደ አሜሪካ አዛውሯል። በውጭ ሀገር የሚገኙ ኤርትራውያንን ያቀፈውና ራሱን ብርጌድ ናምዶ ብሎ የሚጠራው ቡድን ዋና ጽፈት ቤቱን በአሜሪካ ማድረጉን አፍሪካን ኢንተለጀንስ ዘግቧል። እንደ ዘገባው ይህ ቡድን መጠሪያውን አፍሪካን ብሉ ሪቮሉሽን ፍሮንት በሚል በአሜሪካ ውስጥ አስመዝግቧል። እንዲሁም ለእንቅስቃሴ እንዲረዳው ሎቢ መቅጠሩም ዘገባው አመላክቷል። ሌላኛው በመረጃችን ያዝንላችሁ ጉዳይ ነው። የሱዳን አርሶ አደሮች ኢትዮጵያ ታጣቂዎች ተኩስ ከፍተውብን ዘረፉን ሲሉ አቤቱታ አሰሙ። በኢትዮጵያና ሱዳን ድንበር አቅራቢያም ከቅርብ ሳምንታት ወዲህ ከፍተኛ ውጥረት መንገሱ መዘገባችን ይታወሳል። ይህን ጉዳይ እንነግራችኋለን። በእስራኤል የፖለቲካ ምህዳር ውስጥ ትልቅ ነውጥ የፈጠረ ዜና ይፋ ሆነ። የጠቅላይ ሚኒስትር ቤንያሚን ኔታንያሁ የጥምር መንግስት ቁልፍ አጋር የነበረው ሻስ ፓርቲም ከመንግስት ለቆ መውጣቱን ዛሬ ይፋ አድርጓል። የእርምጃ የኔታንያሁን መንግስት አደጋ ላይ ይጣልና በፓርላማ ብላጫ ድምጹን ሊያሳጣ የሚችል ነው ተብሏል። ጉዳዩን በስፋት እንነግራችኋለን። የአሜሪካ መንግስት በአገሪቱ ከባድ ወንጀሎች ተፈርዶባቸው የነበሩና ዜግነት የሌላቸው ስደተኞች ወደ አፍሪካ መላክ መጀመሩ ተሰምቷል። ስለዚህ እናወራቸዋለን።